ሰላም ጤና ይስጥልኝ። እንደምን ቆያችሁ? ዛሬ ኤክሴል ውስጥ ያለ አንድ ፊቸር ላሳያችሁ ፈልጋለሁ። እሱም አንድ የቢዝነስ ማን ከቢዝነሱን ለማስፋፋት ይሁን ቤት ለመግዛት መኪና ለመግዛት ይሁን ለምንም ዓላማ ይሁን ከባንክ ብድር ተበድሮ ቢዝነሱ ላይ ወይም ዓላማው ላይ ለማዋል የሚፈልግ ሰው ሎን አሞርታይዜሽን ስኬጁል ራሱ በቤቱ ሆኖ የሎን አሞርታይዜሽን ስኬጁል በቤቱ ሆኖ በራሱ ቼክ አድርጎ ማወቅ ያለበትን ምን ያክል ጊዜ ይፈጃል እንዳለ ከባንክ በኩል የሚሰጥ ስምምነት እንዳለ ሆኖ ለምሳሌ 10 ዓመት ለ10 ዓመታት የሚበደር ከሆነ 10 ዓመት ውስጥ በየወሩ የሚከፍል ከሆነ በየወሩ ምን ያክል ያስከፍለዋል ብቻ ሄዶ ባንክ ሰራተኛውን ከመጠየቁ በፊት በቤቱ ማንም ሰው በቤቱ ሆኖ ኤቭሪቲንግ ማወቅ ያለበትን ነገር ለምሳሌ 5 ሚሊዮን ብድር ከሆነ የ5 ሚሊዮን ብር ብድር በየወሩ ስንት ቢከፍል ነው በ5 ዓመት ውስጥ የሚደርሰው ምን ያክል ያስከፍላል? ኢንትረስት ሬቱ ከባንክ በኩል ይሰጣል። 5 ዓመት ውስጥ የሚያልቅ ከሆነ በየወሩ ስንት ይከፍላል? በቃ ስለ በዚያ ስኬጁል ፓይመንት ወይም ሎን አሞርታይዜሽን ስኬጁል በቀላሉ ሰው ማንም ሄዶ ባንኩን ከመጠየቁ በፊት በራሱ አውቆ ቼክ አድርጎ እንዴት የሚያስችል አንድ ኤክሴል ውስጥ አንድ ፊቸር አለ። እሱን ማሳያችሁ ፈልጋለሁ። ወደ ቪዲዮ ዛሬ ሎን አሞርታይዜሽን ስኬጁል በቀላሉ በኤክሴል እንዴት መስራት ይቻላል የሚለው ነገር ነው። እሱን ለማወቅ ኤክሴል ሺት እንከፍታለን። እንደከፈትን ታች በኩል እዚህ የሺቶችን ሊስት ከታች በኩል አሉ። እነዚህ ጋር ከታች ካርሰሩን ወደ ሺት ዋና ጋር እንወስድና ራይት ክሊክ እናደርጋለን። ከዛ እዚህ ኢንሰርት ከላይ በኩል እንደምታዩት ካርሰሩን ከፍ ስናደርገው ኢንሰርት የሚል ይመጣል። እሱን ክሊክ ስታደርጉ እነኚህ ምርጫዎች አሉ። ከነኚህ ውስጥ ጀነራል እና ስፕሬድሺት ሶሉሽን ምርጫዎች አሉ። ከዛ ስፕሬድሺት ሶሉሽን ጋር ወስደን ክሊክ እናደርጋለን። ከዚህ እዚህ ውስጥ ያሉ እንዳለ ቢልት-ኢን ፎርሙላዎች አሉ። ያው ኤክሴል ከፈለግን የትኛውም አይነት ፎርሙላ ራሳችን ክሬት አድርገን አንደርስታንድ ማድረግ በሚችል ኤክሴል አንደርስታንድ ማድረግ በሚችል ወይ ካስገባን የትኛው አይነት ነገር ክሬት ያደርግልናል። አንፈልግም ቢልት-ኢን ፎርሙላ እንጠቀማለን ካለን እዚች ጋር አለ እንደዚህ አይነት ምርጫዎች አሉ። ወይም ማለት ከላይ በኩል ፎርሙላስ የሚላለ እዚህ ጋር ስንሄድ ፋንክሽኖች አሉ፣ አውቶሳም፣ ፋይናንሻል ፎርሙላዎች አሉ፣ እዚህ ጋር ሎጂካል ፎርሙላዎች አሉ፣ ብዙ ፎርሙላዎች አሉ። እነኚህን መጠቀም ይቻላል። ትሪጎኖሜትሪ አለ፣ ሉክአፕ፣ ታይም ኤንድ ዴት ብዙ ነገር አለ እዚች ጋር። ይሄ ቢልት-ኢን ፎርሙላዎች አሉ። እና ወደ ዛሬው ስመጣ ያው ወደ ጀመርኩት ስመጣ ኤክሴል ሺት 1 ላይ ራይት ክሊክ አድርኩኝ፣ ኢንሰርት አድርኩኝ። ከዛ ስፕሬድሺት ሶሉሽን ጋር ሄጄ ሎን አሞርታይዜሽን ስኬጁል የምትለው ክሊክ አደርጋለሁ። ግን አሁን እነኚህ ቀሪዎቹ እንደዚሁ ቢልት-ኢን ፎርሙላዎች አሉ። ለምሳሌ ፐርሰናል መንዝሊ ባጀት አለ፣ እዚች ጋር ኤክስፔንስ ሪፖርት አለ፣ ብለድ ፕሬሸር ትራከር አለ፣ ቢል አሰስመንት አለ፣ ሴልስ ሪፖርት ማቅረቢያ በቀላሉ የተዘጋጀ ፎርማት ስለሆነ ያንን ለኛ በመመቸን እኛ በምንጠቀመው በእኛ ፕሮዳክት ስም መስራት ይቻላል። ታይም ካርድ አለ እና ወደ ዛሬው ሪስ ጋር ስመጣ ሎን አሞርታይዜሽን ጋር እሷን አንድ ክሊክ እናደርግና ኦኬ ስንል ራሱ ይከፍትልናል። ስለዚህ ስንገባ ይሄንን ይመስላል። ከላይ ሎን አሞርታይዜሽን ስኬጁል የሚል አለ። ወደ ግራ በኩል ተበዳሪውና አበዳሪው የሚስማሙበት ቫልዩዎች አሉ። ቀኝ በኩል ደግሞ ግራ በኩል ያስገባነው ቫልዩ ላይ ዲፔንድ የሆነ ሪዛልት የምናገኝበት ነው። ከታች ደግሞ እዚህ ጋር የምታዩት ፓይመንት ዴት፣ ቢጊኒንግ ባላንስ፣ ስኬጁል ፓይመንት፣ ኤክስትራ ፓይመንት፣ ቶታል ፓይመንት፣ ፕሪንሲፓል፣ ወለዱ ብቻ፣ ኢንዲንግ ባላንስ፣ ኮሙላቲቭ ኢንትረስት ስንት ነው? ኢንትረስት አሁን መጀመሪያ ወር የሚከፈለው ኢንትረስት ብቻ እየደመረ ያስቀምጣል። ይሄኛው ኮልመን ኢንዲንግ ባላንሱን እየደመረ ያስቀምጣል። ይሄ ኢንትረስትን፣ ይሄ ፕሪንሲፓል እሱ እንዲሰራልን ከላይ በኩል ያው እዚች ጋር እንደመጣ ግራ በኩል እዚች ጋር ተበዳሪው ስም እንጽፋለን። ለምሳሌ ከበደ ተሰማ እንበል። አቶ ከበደ ተሰማ ኮላተራል አለው እና በኮላተራሉ 5 ሚሊዮን ብር የሚያወጣ ከሆነ ባንኩም እሱን መስጠት የተስማማ ከሆነ 5 ሚሊዮን ለምሳሌ ሎን አማውንት አጠቃላይ የሚበደረው መጠን 5 ሚሊዮን ኦኬ 5 ሚሊዮን እሺ 5 ሚሊዮን ተበደረ እንበል። ከዛ
5 ሚሊዮን ከተበደርን በኋላ አኑዋል ኢንትረስት ሬት ለምሳሌ አቶ ከበደ ከአበዳሪው ባንክ ጋር በ20% ወለድ የተስማማ ከሆነ 20 ብለን እንጽፋለን። በመቀጠል አቶ ከበደና ባንክ በስንት ዓመታት ውስጥ ነው ክፍያ እንዲያልቅ የተስማሙት? ለምሳሌ በ5 ዓመት ላይ ከተስማሙ 5 ብለን እንጽፋለን። 10 እንኳን 10 እንላለን። በ5 ዓመት ያልቅ 5 ዓመት ውስጥ ጨርሳለሁ የሚል ከሆነ ኦኬ 5 ቁጥር ስንጽፍ ኢን ይር 5 years በአመት ነው ኤግዜል አንደርስታንድ የሚያደርገው። በመቀጠል ነምበር ኦፍ ፓይመንትስ ፐር ይር በአንድ አመት ውስጥ ስንቴ ነው አቶ ከበደ መክፈል የሚችለው? በአንድ አመት ውስጥ አንድም መክፈል ይችላል፣ መብቱ ነው። በሁለት ወር አንዴ ይከፍላለሁ ካለ በአመት 6 ጊዜ ነው የሚከፍለው። አለዚያ በየወሩም እከፍላለሁ የሚል ከሆነ ደግሞ ወይም በአመት 3 ጊዜ እከፍላለሁ በየ4 ወር አንዴ እከፍላለሁ የሚል ከሆነ ባንኩና አቶ ከበደ በሚስማማው ስምምነት መሰረት ይሆናል። እና አቶ ከበደ አሁን ወደዚህ ስንመጣ ለምሳሌ በየወሩ እከፍላለሁ የሚል ከሆነ በአንድ አመት 12 ወራት አሉ። ስለዚህ 12 ወር በ12 ጊዜ እከፍላለሁ በአመት ብሏል ብለን እንስማማና እሱን እናስገባለን። እዚህ ነምበር ኦፍ ፔመንት ፔር ይር 12 ነው። ከዛ ወደ ስታርት ዴት ኦፍ ሎን በቃ ክፍያ የብድር ክፍያ የሚጀመርበት ቀን የምናስገባበት ነው። በዚች ጋር ለምሳሌ 01 ጁን እንበል 06 2026 እናስገባና ከዛ ኤክስትራ ፓይመንት አሁን አቶ ከበደ ከሚበደረው ማለት በየወሩ ካልኩሌት ከተደረገው በተጨማሪ 100,000 ብር ከፍላለሁ አይ ምንም አልከፍልም የሚል ከሆነ ለምሳሌ 0 እናድርግ። በየወሩ ኤክስትራ ያ ማለት የግዴታ ያልሆነ ክፍያ አቶ ከበደ መክፈል የሚፈልግ ካለ እንጽፋለን፣ ከሌለ 0 ብለን እንጻፈውና እዚች ጋር 0 ስናስገባ እዚች ጋር ግራ በኩል ወይም ኢንተር የምናደርገው ቫልዩን ጨርሰናል ማለት ወደ ቀኝ በኩል ስንሄድ ሳምፕል አንተ ስኬጁል ፓይመንት ማለት 5 አመት ብለናል አይደል? በ5 አመት ውስጥ 12 ወራት 5 ጊዜ 12 ማለት 60 ነው። ከዛ አክቹዋል ነምበር ኦፍ ፓይመንት ያው 60 ነው የሚሆነው። ስለዚህ ያንን 60 ጊዜ ያው ይሄ ማለት እስከ 60 ድረስ ከታች የተዘረዘሩት 60 ጊዜ ነው የሚከፍለው። 5 አመታትን ሙሉ ይከፍላል ማለት ነው። ስለዚህ እሺ እዚች ጋር ስንመድ ቶታል ይርሊ ፋይናንስ 0 ነው። ምክንያቱም ያው እዚች ጋር ተከበደ ምንም ነገር አልፈለገም ብለናል፣ 0 ብለናል። ስለዚህ ያው ምንም የለም። አቶ ከበደ እሱን ብቻ ነው በየወሩ የሚከፍለው ነገር የለም። እዚች ጋር አቶ ከበደ 100 ሺህ ይከፍላል የሚል ከሆነ እንትኑም ይቀንሳል። እዚች ጋር ነምበር ኦፍ ፓይመንት ይቀንሳል፣ አክቹዋል ነምበር ኦፍ ፓይመንት ይቀንሳል። ግን ለምሳሌ እሱን ራሱ 100,000 ብር ከፍላለሁ የሚል ከሆነ አቶ ከበደ 100,000 ብር ብናስገባ ነምበር ኦፍ ፓይመንት አያችሁ ወደ 27 ተወሰደ። ያ ማለት እዚች ጋር በ27 ወራት ውስጥ ነው ከፍለው መጨረስ የሚችለው። በየወሩ ካልኩሌት ተደረገው የግዴታ መክፈል መመለስ ያለበት ገንዘብ እንዳለው ነው። ግን 100,000 ብር በቃ በየወሩ ከፍላለሁ ተጨማሪ የሚል ከሆነ 100,000 ብር ስናስገባ አክቹዋል ፓይመንቱ ነምበር ኦፍ ፓይመንት ከ60 ወደ 27 ይወርዳል። አይ አልፈልግም ብቻ 0 ይሁን በቃ የግዴታ ብቻ መክፈል እፈልጋለሁ የሚል ከሆነ 0 ስንጽፍ 60 ይሆናል አክቹዋል ፓይመንቱ አክቹዋል ነምበር ኦፍ ፓይመንቱ ማለት ነው። ስለዚህ ይሄን ታሪክ በኋላ ከታች በኩል የተዘረዘሩ ነገሮች አሉ። እዚች ጋር የፓይመንት ዴት የክፍያ ቀናት አሉ። በቃ ያ ማለት ከላይ በኩል እንዳስገባ ነው። እዚች ጋር ከላይ እንደምታዩት ዴት ኦፍ ሎን አስገብተናል። ስለዚህ በመጀመሪያ ክፍያ 02/06/26 ላይ ቢጊኒንግ ባላንስ 5 ሚሊዮን ኔጌቲቭ ነው ያለው። ነው ስኬጁል ፓይመንት 132469 ብር ከ42 ሳንቲም የመጀመሪያ ወር ክፍያ። ይሄ በየወሩ ኮንቲኒዩስሊ የማይቀየር ነገር በየወሩ የግዴታ አቶ ከበደ መክፈል ያለበት ነው። ኤክስትራ ፓይመንት እዚህ ላይ 0 ስላልነው ምንም የያዘ ነገር የለም፣ 0 ነው። እዚህ ጋር አልያዘልንም። ከዛ ወደ ቶታል ፓይመንት ጋር ስንሄድ በየወሩ የግዴታ ይከፍላል። ይሄው ውጭ ብሎ 132469 ከ42 ሳንቲም። እዚህ ጋር ፕሪንሲፓል አለ፣ እዚህ ጋር ኢንተረስት አለ፣ ወለድ ኢንዲንግ ባላንስ 4,950,863 ከ91 ሳንቲም አለ።
ኢንትረስትን ብቻ ለብቻው እየደመረ የሚሄድ ኮለመን ነው እና በዚህ መልክ ምን ያክል ጊዜ ይወስዳል፣ ተጨማሪ ቢከፍልስ ምን ያክል ጊዜ ይወስዳል፣ የክፍያ ጊዜዎች አክቹዋል ነምበር ኦፍ ፔመንት መቀነስ ቢፈልግ ምን ማድረግ አለብኝ። ለምሳሌ እዚች ጋር ራሱ እንኳን 20,000 በኤክስትራ ፔመንት ቢታስገቡ እንኳን በየወሩ አሁን የግድ የሆነበት 132,000 ከሆነ 20,000 ኤክስትራ ከፍላለሁ ብትሉ እንኳን ከ60 ወደ 48,000 ይወርዳል ማለት ነው። አይደለም እንደውም 10,000 ተጨማሪ ከፍላለሁ የምትሉ ከሆነ 10,000 ራሱ ስታደርጉ ከ60 ወደ 54 ይወርዳል። 50,000 ተጨማሪ ከፍላለሁ የምትሉ ከሆነ ደግሞ ከ60 ወደ 37 ይወርዳል። 200,000 ከፍላለሁ የምትሉ ከሆነ እንደምትመለከቱት ወደ 18 ይወርዳል። በ18 ዙር ክፍያ ያልቃል ማለት ነው። እዚች ጋር እንደምትመለከቱት 18 ግን እዚች ጋር ምንድነው እዚህ ጋር ያሉ እንትኖቹ ይቀየራሉ። ምክንያቱም ኤክስትራ ፔመንት በየወሩ የግድ መከፈል ያለበት 132,000 እንዳለ ሆኖ ግን ኤክስትራ ፔመንት የግዴታ 200,000 ብር አለ ማለት ነው። ይሄን ለምሳሌ 100,000 ብር ብናደርግ ከ60 ወደ 27 አክቹዋል ነምበር ኦፍ ፔመንት ዙሩ ወደ 27 ዙር ይወርዳል። በዛ ልክ በየወሩ ግን ኤክስትራ ፔመንት 100,000 ብር ያስቀምጣል ተቀበለ። ከዛ የግድ መክፈል ያለበት 132,000 ይቀመጣል። ተጨማሪ 100,000 ብር አለው። ከዛ መጀመሪያ 5 ሚሊዮን ነበር 4.86 እያለ መጨረሻ ላይ ያው የመጨረሻ ክፍያ እዚች ጋር 195,000 ይከፍላል። በ27ኛ ዙር ባዶ ይሆናል ማለት ነውና በዚህ መንገድ ሎን አሞርታይዜሽን ስኬጁል በራሳችሁ ሄዳችሁ ባንክን ከመጠየቃችሁ በፊት ያላችሁ ነገር ካወቃችሁ መክፈል የምትችሉበትን አቅማችሁን፣ ቢዝነሳችሁን፣ ያሰባችሁትን ነገር በቤታችሁ ቼክ አድርጋችሁ ተበድራችሁ ቢዝነሳችሁን ማስፋፋት የፈለጋችሁትን ነገር ማሳካት ትችላላችሁ። እና ሎን አሞርታይዜሽን ስኬጁል በኤክሴል በቀላሉ በዚህ መንገድ ይሰራል። እሺ ስለ ሎን አሞርታይዜሽን ስኬጁል ይሄን ይመስላል። ይሄ በቃ አንድ ቢዝነስማን ቢዝነሱን ኤክስፓንድ ለማድረግ ቢያስብና ከባንክ ተበድሮ ያንን ቢዝነስ ኤክስፓንድ ለማድረግ ቢፈልግ በቀላሉ ቀሪው ነገሮችን ለምሳሌ ወለድን የብድር መጠን እና ጊዜ ማለት ያው ስንት ዓመት ውስጥ ነው ከፍሎ የሚደርሰው የሚባለው ነገር ካወቀ ቀሪው ነገር ለምሳሌ ስኬጁልድ ፔመንት በየወሩ ምን ያክል ወይ በየ2 ወር በየ3 ወር ከፍላለሁ የሚል ከሆነ ስንት ይከፍላል፣ አጠቃላይ ደግሞ መጨረሻ ጊዜ ላይ ለምሳሌ የሚከፈለው ወለድ ብቻ ምን ያክላል፣ ቶታል ኢርሊ ፔመንት ምንድነው ምን ያክላል፣ አክቹዋል ነምበር ኦፍ ፔመንት በስንት ዙር ነው በስንት ዙር ክፍያ ነው የሚጨርሰው፣ ስኬጁል ነምበር ኦፍ ፔመንት ስንት ነው። ይሄንን በቀላሉ በቤቱ ይሄንን ማድረግ የሚያስችል ቤት ነው ያያችሁት። Okay, let's go. Okay, let's go.